አሁን ከምነግራችሁ 5 ምልክቶች ውስጥ ቢያንስ አንዱ በራሳችሁ ላይ ወይም ደግሞ በህይወታችሁ ላይ ካያችሁ አሁኑኑ ህይወታችሁን ለመቀየር መወሰን ይኖርባችኋል። ምክንያቱም እነዚህ ምልክቶች የሚያሳዩት በህይወታችሁ ላይ ቫልዩለስ እንደሆናችሁ፣ ሰዎች እንደማያከብሯችሁ፣ እንዲሁም ደግሞ ያለምንም ዓላማና ያለምንም ፐርፐዝ እየኖራችሁ እንደሆነ የሚያሳዩት እነዚህ ምልክቶች ምንድን ናቸው? እንጀምር። የመጀመሪያው በስሜት መነዳት ነው። ማንኛውንም አክሽን ከመውሰዳችን በፊት ነገሩን በአይምሮአችንና እንዲሁም ደግሞ በልቦናችን ወይም ደግሞ በኢሞሽናችን እናስበዋለን። አይምሮአችን ኦሬዲ ነገሩን ከሎጂካል አንጻር ስለሚመለከት ጥቅምና ጉዳቱን አመዛዝኖ ለመወሰን ይሞክራል። ኢሞሽናችን ልቦናችን ደግሞ ከዛ በተቃራኒ ነገሩን የሚመለከተው ከስሜት ከፍላጎት አንጻር ነው። ጀስት ኮንፈርት ከሚሰማው ነገር አንጻር ነው ያንን ነገር የሚመለከተው። ያ ማለት አይምሮአችን ጂም መሄድ እንዳለብን ስፖርት መስራት እንዳለብን ያውቃል። ምክንያቱም ሰውነታችን ወይም ደግሞ ክብደታችን ስለጨመረ ማለት ነው። ኢሞሽናችን ስሜታችን ግን የሚመለከተው እዛ ሄዶ መታገሉን ነው። እዛ ሄዶ የሚያደርገውን ሐስል የሚያወጣውን ላብ ነው የሚመለከተው። አይምሮአችን መጽሐፍ ማንበብ እንዳለበት ያስባል። አይምሮአችን ቪዲዮዎችን ማቆም እንዳለበት ያስባል። አይምሮአችን ኳስ ማቆም እንዳለበት፣ አይምሮአችን ሱሶችን ማቆም እንዳለበት ያስባል። ነገር ግን ኢሞሽናችን ስሜታችን ግን ምንድነው? እነዛ የሚሰጠውን ኮንፈርት ያንን ነገር ማድረግ የሚሰጠውን ኮንፈርት ነው የሚያስበው። የሰው ልጅ ኢሞሽንን ብቻ የሚከተል ከሆነ ያለምንም አይነት ሲሪየስ ነገር ያለምንም ጥቅም ነው ህይወቱን የሚያሳልፍ። ብዙ ጊዜ በስሜታቸው የሚነዱ ሰዎች እነሱ ያሉበት ፕሮብሌም እነሱ ያሉበት ኬት ስፔሻል ወይም ደግሞ ዩኒክ አድርጎ ይመለከታሉ። እነሱ ያሉበት ዲፕሬሽን፣ እነሱ ያሉበት ፕሮብሌም፣ እነሱ የገቡበት ችግር ማቅ የነሱ ብቻ ይመስላቸዋል። ከነሱ ውጪ ያለ ፕሮብሌም በሙሉ ሲምፕል፣ ሁሉም ሰው የተደላደለ ህይወት፣ ሁሉም ሰው የተግራራ ህይወት እየኖረ እንደሆነ ነው የሚያስቡት። ኖ እኔ ከዚህ ነገር መውጣት አልችልም፣ ኖ ይሄን ነገር ብሬክ አውት አድርጌ ማለፍ አልችልም እያሉ የሚያስቡ አይነት ሰዎች ናቸው። በነገራችን ላይ ቅድም የዘረዘርኩላችሁን ቪዲዮ ማየት፣ ኳስ ማየት፣ ሙቪ መመልከት፣ መዝናናት፣ በጠዋት አለመነሳት ሁሉም ሰው ማድረግ የሚፈልገው ነገር ነው። እያንዳንዱ ስኬታማ የሚባል ሰው፣ እያንዳንዱ ሰክሰስፉል የሚባል ሰው ያንን ነገር ማድረግ ይፈልጋል። መዝናናት፣ መጫወት፣ የሆነ ነገራቶችን ማድረግ፣ ሀስል አለማድረግ ይፈልጋሉ። ግን ስሜታቸውን ዋጥ ያደርጉና አይምሯቸውን ተከትለው በሚያደርጉት ድርጊት ነው ህይወታቸው ውስጥ ስኬት የሚመጣው። ስለዚህ ስሜታችንን እየተከተል ከሆነ በየቀኑ በምናደርገው ነገር እኛ ስሜታችን ወይ ደግሞ ውስጣችን የሚለውን ነገር በሙሉ እያደረግን ከሆነ ከእንደነዚህ አይነት ሰዎች መካከል እየተመደብን ስለሆነ ህይወታችንን ጀስት ቆም ብለን መመልከት ይኖርብናል ማለት ነው። ሁለተኛው ምልክት ደግሞ እኔ ልዩ ነኝ ብሎ ማሰብ ነው። የኔ ችግር ዩኒክ ነው፣ እኔ እየወጣ ያለው ዳገት ይለያል፣ ወር ደግሞ እኔ ፌስ የማድረጋቸው ፕሮብሌሞች ሌሎች ሰዎች የሚያጋጥሟቸው አይደለም ብሎ ማሰብ ነው። ግን እመኑኝ ዩኒክ የሚባል ፕሮብሌም የለም። ቢያንስ እኛን የገጠመንን ፕሮብሌም አትሊስት የሆነ ሰው ይገጥማል። ከዛ ባሻገር ደግሞ ፕሮባብሊ ከኛ የባሰም ነገር የሚገጥማቸው ሰዎች አሉ። ያ ማለት ግን የሆነ ኤክሰፕሽናል የሆነ ነገር አይገጥመንም። ህመም ኦር ደግሞ የፋሚሊ ማጣት ምናምን ነገር ይከሳል። ግን ያ ብዙ ፐርሰንት አይደለም። 70-80% ኦር ደግሞ ከዛ በላይ የሚሆኑ ፕሮብሌማችን ዘሴም ወይ ደግሞ ከሌሎች ሰዎች ጋር ሼር የምናረጋቸው ፕሮብሌሞች ወይም ደግሞ ችግሮች ናቸው። እኛ ቤተሰብ አለን፣ ውጭ አናድርም፣ ምንበላው አናጣም፣ ምንለብሰው አናጣም፣ እንዲሁም ደግሞ የምንንቀሳቀስበት ወጪ የምናደርጋቸው ነገራቶች አናጣም። ከኛ የተለየ ፕሮብሌም ይህን ነገር የማያደርጉ ይህን የማያገኙ ጎዳና የሚያድሩ ልብሳቸውን በሰዓት የማይለብሱ ሰዎች በጣም ብዙ ናቸው። እኛ ከነሱ አንጻር ራሳችንን ኮምፔር ማድረግ ካለብን እንደነዚህ አይነት ሰዎች ነው ኮምፔር ልናደርግ የሚገባው። ይህ ሁላ ነገር እየተደረገልን የለበስን እየጠጣን እየወጣን የገባን ሰዓት ቤት ገብተን እየተኛን ነው እንግዲህ ፕሮብሌም ላይ እኛ ብለን የምናስበው። ያ ደግሞ የሚያስኬድ ነገር አይደለም ፈጽሞ ማለት ነው። እንዲህ የምታስቡ ሰዎች ራሳችሁን የሆነ የተለየ ዩኒክ ፕሮብሌም ላይ እንደሆናችሁ የምታስቡ ሰዎች ከእንደዚህ አይነት እሳቤ ከእንደዚህ አይነት አሳሰብ ማይንድ ሴት መውጣት ይኖርባችኋል ማለት ነው። እመኑኝ እኛ ያለንበት ፕሮብሌም እኛ ያለንበት ችግር ዩኒክ ነገር አይደለም። አትሊስት የሆነ ሰው የገጠመው ፕሮብሌም ስለሆነ ጀስት እኛ ያለንበትን ነገር ተቀብለን የተሻለ ነገር ለማድረግ መሞከር ነው የሚጠበቅብን። ካልሆነ ግን እንደነዚህ አይነት ሰዎች ቫልዩለስ ህይወትን ከሚኖሩ ሰዎች መካከል ስለምንገባ ህይወታችንን ጠቅ ብለን መመልከት ይኖርብናል ማለት ነው። ሶስተኛው ምልክት ደግሞ ራስን አለመጠበቅ ወይም ደግሞ ኬርለስ መሆን ነው። ራስን መጠበቅ ሲባል በተለይ ደግሞ ለወንዶች ፀጉርን መስተካከል፣ እንዲሁም አለባበስን ማስተካከል፣ ጥፍርን መቆረጥ፣ ጀስት ስንታይ ሉካችን ያማረ መሆን። ይህን ስናደርግ ብዙ ጊዜ የሚመስለን ሰዎች ወንድ አይደለህ እንዴት ታደርጋለህ ምናምን ነው። ግን አክቹዋሊ ነገሩ እንደዛ አይደለም። ሰዎች እኛ ሉካችን ጥሩ በመሆኑ ምክንያት የምናተርፈው ነገር በሰው ዘንድ መወደድ ነው። በሰው ዘንድ የሆነ የሚሰጠን ቦታ ይለያል። ለምሳሌ እናንተ ራሳችሁ መንገድ ላይ የሆነ ልቅም ያለ አለባበስ የለበሰ ሰው ስትመለከቱ ምንድን ነው የሚሰማችሁ ስሜት? ይህ ሰው ላይፍ ስታይሉ በጣም ያማረ ነው፣ ሰርክሉ በጣም ጥሩ ሰርክል ያለው ማለት ነው፣ የሚሰራው ስራ ጥሩ ነው፣ ላይፍ ስታይሉ በጣም
ይሁን ሌክዠሪ ነገር ነው ብላችሁ ታምናላችሁ። ልክ እንደዛው ነው እናንተም ሰዎች የሚመለከቷችሁ። እኛ ለራሳችን በሰጠነው ልክ ነው ሰዎች እኛን የሚሰጡን። አለባበሳችን የሚያምር ስንወጣ፣ ከሰው ጋር ስንገናኝ የሆነ ሉክ የምንሰጠው ኢምፕሬሽን ጥሩ ከሆነ ሰዎች ለእኛ የሚሰጡት ኢምፕሬሽን በዛው መጠን ያምራል። ግን ኬርለስ ከሆነ ራሳችን ኬርለስ ምንሆን ከሆነ ሰዎችም ለእኛ የሚሰጡት ፊሊንግ ምንድን ነው? ኬርለስነትን ነው። የሆነ ጥሩ እንዳልሆን ኢቭን እኛ በጣም ጥሩ እንኳን ብንሆን ሰዎች ጥሩ እንዳልሆነ ነው የሚያስቡት። ሰው አለባበሳችን ላይ አውትፊታችን ላይ ልንጨነቅ ወይም ደግሞ ልናስብበት ይገባል። ያን ማናደርግ ከሆነ ፕሮባብሊ ከእንደነዛ አይነት ሰዎች ለራሳቸው ቫልዩ ከማይሰጡ ሰዎች መካከል ልንሆን ስለምንችል ቴክ። አራተኛው ምልክት ደግሞ እምቢ ማለት አለመቻል ነው። እምቢ ማለት አለመቻል ቤዚካሊ በጣም የብዙዎቻችን ፕሮብሌም ይመስለኛል፣ ግን ደግሞ ልንቀርፉ የሚገባ ነገር ነው። እምቢ ማለት የማይችል ሰው የራሱ የሆነ ፕሮግራም አይኖረውም። ጀስት ሁሉም ሰው እየመጣ ሲነዳው ነው የሚገኘው ማለት ነው። ስለዚህ እንደዚህ አይነት ሰው ደራሲ ሲያገኝ ደራሲ ይሆናል፣ ስፖርተኛ ሲያገኝ ስፖርተኛ ይሆናል፣ የሚቅም ሰው ሲያገኝ ቃሚ ሆኖ ይገኛል፣ ሰዓሊ ሲያገኝ ሰዓሊ ሆኖ ይገኛል። የራሱ የሆነ የሚቆምበት የሆነ ዓላማ የለውም። ባይዘዌ አጠገባችን ላሉ ሰዎች እምቢ ማለት ጀስት ኖርማል የሆነ ነገር ነው። በተለይ ደግሞ አላስፈላጊ ለሆኑ ነገራቶች ሲሆን ማለት ነው። እዛ እንሂድ፣ ይሄን አድርግልኝ፣ ያን አምጣ፣ እዛ ቦታ እንገኝ፣ ናንጮት፣ ናቡና ጠጣ በሚሉን ሰዓት ላይ እኛ ሁሌ እሺ የምንል ከሆነ ለራሳችን የሚኖር ክብር የለንም ማለት ነው። የራሳችን የሆነ ታይም የምናከብረው የሆነ ጊዜ የለንም ማለት ነው። ስለዚህ ከእንደነዚህ አይነት ነገራቶች ሰዎች እኛ ሲጠይቁ እኛ ለው ነገር ሲፈልጉ ኖ አይመቸኝም ወይ አሳውቃለሁ ወይ እንደዋውል እንደንም መልሶችን ይሄ ኦፌንድ እንኳን እንደሚያደርጋችሁ የምታምኑ ከሆነ ጀስት ፖዚቲቭሊ ነገራቶችን ኦኬ የሚሄድበት አለኝ ግን እነግርሃለሁ፣ ኦኬ መሰራው ስራ አለችኝ አሳውቅሃለሁ። ከዛ ሲደውሉ ጀስት በቃ እንደማይሆን ትነግሯቸዋላችሁ። ኦ ስራ እኮ ያዝኩኝ ይሄን ነገር እያደረኩኝ ነው አይመቸኝም ብሎ ይሄን ነገር መለማመድ ተገቢ ይሆናል ማለት ነው። ግን ይሄንን ማድረግ የማንችል ከሆነ ከመጣው ሰው ጋር ከአጠገባችን ካለው ሰው ጋር የሆነ ነገር አድርጎ የምንባለውን የምናደርግ እንዲህ የምንባልበት ቦታ የምንሄድ ከሆነ እምቢ ማለት የማንችል ከሆነ እንደነዚህ አይነት ሰዎች ቅድም የጠቀስናቸው አይነት ሰዎች ውስጥ የመሆን እድላችን ሰፊ ስለሆነ ልንጠነቀቅ ይገባል። አምስተኛው ምልክት ደግሞ ያለ ዓላማ ወይም ደግሞ ያለ ፐርፐዝ መኖር ማለት ነው። ይሄ ዓላማ፣ ፐርፐዝ፣ ጎል፣ ፓሽን ሲባል የሆነ የተለየ ሰፊ የሆነ ነገርኛ የማንረዳው አይነት ነገር አድርገን እናስባለን። ግን አይደለም፣ ጀስት ሲምፕል ነው። ለምሳሌ አንድ ሰው በወር 20 ሺህ ብር በወር 30 ሺህ ብር ሜክ ማድረግ አለብኝ ብሎ ካሰበ ይሄ ጀስት የእሱ ምንድነው ጎል ነው። ለዛ ነገር ሀስል ያደርጋል፣ ለዛ ነገር ይፈነቅላል፣ አዲስ ክል ይማራል፣ ከሰዎች ጋር ትውውቅ ያደርጋል። እንዲሁም ደግሞ የተለያዩ ቦታዎች ላይ ለመገኘት ይሞክራል፣ ለዛ ነገር የሚረዳው ቦታ ላይ ማለት ነው። ዓላማ ሲባል የሆነ ዓለምን መቀየር የሆነ የተለየ የሆነ ዩኒክ ቦታ ላይ መድረስ ምናምን ነገር ማለት አይደለም። ጀስት እኛ ትንሽ የምትሆን እኛ ለቆምንላት ነገር ለዛ ነገር ሀስል አድርጎ መጓዝ ማለት ነው። የቤተሰብ ፕሮቫይድ ማድረግ ሊሆን ይችላል። ትዳር ይዞ ትዳርን መስርቶ በዛት መኖር ሊሆን ይችላል። ዋቴቨር ብቻ የምናስበው ጎል ባት እንቅልፋችን ነቅተን የምናደርግለት ነገር ወይ ደግሞ እኛ የምንቀሳቀስለት ነገር መኖር ማለት ነው። ዓላማ የሌላቸው ሰዎች ብዙ ጊዜ ሰዎች የሚያከብሯቸው አይነት ሰዎች አይደሉም። ሰዎች ለነሱ ቦታ የላቸውም። ሰዎች ኦፕን ሆኖ አያወሯቸውም። አንዳንዴ ይህ ምን ትፈልጋለህ? ምን ማድረግ የምትፈልገው ሲባል ሰው ብዙ ሰው አያውቀውም። ወይም ደግሞ ማድረግ የሚፈልገውን ነገር ሰዓሊ ስዕል ማይወድ ሰው ማንበብ አይወድም፣ ስራ አይወድም፣ ቢዝነስ አይወድም፣ መሸጥ አይወድም እና አይለዩትም። እንደዚህ አይነት ሰዎች ጋር የሚኖራቸው ቦታ ራሱ የሆነ ኔጌቲቭ ነገር ነው። ሰዎች ለእኛ የሚሰጡን ቦታ ቫሊዩለስ የሆነ ነው። ስለዚህ እኛም በህይወታችን ላይ የሆነ ዓላማ ወይም ፐርፐዝ ከሌለን ከእነዛ አይነት ሰዎች እነዛ ቫሊዩለስ ከተባሉ ሰዎች ከማያከብሯቸው ሰዎች መካከል ስለምንሆን ራሳችንን የሆነ ቫሊዩ ራሳችንን የሆነ ጎል አስበን ልንኖር የሚገባለትን ዓላማ ልንፈልግ የተገባ ነው። ያ ካልሆነ ግን ለህይወታችን አስቸጋሪ ነው። የመኖር ፍላጎታችን እንኳን ያን ያህል አይሆንም ማለት ነው። ሰው ልንጠነቀቅ ይገባል። እነዚህ ናቸው 5 ሳይኖች። ቅድም እንዳልኳችሁ ከነዚህ 5 ሳይኖች አንደኛው በእኛ ህይወት ላይ ካሉ ህይወታችንን በአፋጣኝ ልንቀይረው ይገባል ማለት ነው። እናንተን ከነዚህ 5 ምልክቶች የነካችሁ የትኛው ነው? ኮሜንት ላይ ድሮፕ አድርጉልኝ፣ እንወያይበት። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።